አርሰናልና ሚኬል አርቴታ አሁን ጫና ላይ የሚገኙበት የእግር ኳስ ፔሬድ ላይ ይገኛሉ። ለዚህ ብዙዎች እንደሚናገሩት በተለይ አሁን ያለንበት የእንግሊዝ ፕሪሚየር ሊግ የሚከናወንበት ወይም ከ23ኛው ሳምንት ብቻ ጀምሮ ሳይሆን ምናልባት ሁለተኛው አጋማሽ ቡድኖች ዋንጫ ለማግኘት በሚያደርጉ ጥረት ውስጥ በጣም ፈታኝ የሚባሉ የፕሪሚየር ሊግ መርሃ ግብሮችንም ጭምር እንዲያከናውኑ ይገደዳሉ። ስለዚህ ባለፉት ጨዋታዎች የአርሰናል የፊት መስመር ተጫዋቾች ጥሩ አለመሆን ወይም ከሚጠበቀው በታች አንደር ፐርፎርሚንግ ማድረጋቸውና ምናልባት የአርሰናል የጨዋታ መንገድ ለዚህ ተጽዕኖ ሆኖባቸው ይሆኑ። ምክንያቱም ቡድኑ ባለፉት አሁንም ቢሆን በእንግሊዝ ፕሪሚየር ሊግ ከተፎካካሪዎቹ ማንቸስተር ሲቲ እንዲሁም ደግሞ አስቶን ቪላ ጋር በ4 ነጥቦች ከፍ ብሎ እንግሊዝ ፕሪሚየር ሊግን በ50 ነጥቦች እየመራ ይገኛል። ነገር ግን እንደ ብዙሃኑ የእግር ኳስ ተመልካቾች ወይም ጸሐፊያን አንድ መረዳት የምንችለው የአርሰናል ደጋፊዎች በማንቸስተር ዩናይትድ 3-2 ከተሸነፈ በኋላ ደጋፊዎች ጋር ብሪል የሚታይ ብስጭቶች አሉ። እናም በተለይ ከፊት መስመር ተጫዋቾች ጋር ተያይዞ ባለፉት የጨዋታ መርሃ ግብሮች ላይ ቡድኑ ጋር እየተስተዋሉ የሆኑ ቀውሶች አሉ። ለምሳሌ አንዱ እየተነሳ የሚገኘው አርሰናል በዚህ ሲዝን እንግዲህ በፕሪሚየር ሊግ ውስጥ ካሉ በጣም ጠንካራ ከሚባሉ ምናልባትም እስካሁን ድረስ ባሉትም እኮ ቆይታ ከተመለከት ነው የአርሰናልን ያህል ጥሩ ነገሮች ያሉትን ቡድን ማንሳት አንችልም። አርሰናል ከፊት የሚቀመጠው ቡድን ነው በነጥብ በጨዋታዎች በማሸነፍ አሁንም የእንግሊዝ ፕሪሚየር ሊግን ለማሸነፍ በጣም ፌቨራይት በመሆን ለዛ የተሻለም ጭምር የሜዳ ላይም ከሜዳም ውጭ ያሉት ስታቲስቲክሶች ፍጹም የሚያሳይ ቡድን መሆኑን መናገር እንችላለን። እስካሁን ድረስ ባለው ቆይታ አርሰናል 42 ጎሎችን አስቆጥሯል። በእንግሊዝ ፕሪሚየር ሊግ 42 ጎሎችን ሲያስቆጠር ደግሞ ከ42ቱ ጎሎች 22ቱ ጎሎች ብቻ ናቸው አርሰናል በዚህ የውድድር ዓመት በኦፕን ፕሌይ ጎሎችን ማስቆጠር የቻለው። በኦፕን ፕሌይ ነው እያልኳችሁ የምገኘው። ምናልባት ይህንን ከተመለከታችሁ ከማንቸስተር ሲቲ በ14 ያንሳል፣ ከሊቨርፑል በ6 ያንሳል። በጣም መጥፎ ሲዝን እያሳለፈ ከሚገኘው ሊቨርፑል ሌላው ስትረግል እያደረገ ከሚገኘው ማንቸስተር ዩናይትድ በ4 ያንሳል፣ ከአስቶን ቪላ በ2 ከቼልሲ በ1 ያንሳል። ይህ ማለት ምን ያሳያችኋል መሰላችሁ? በጣም በቀላሉ የአርሰናል የጎል ማስቆጠር ሶርሶች ዘንድሮውን ከተመለከትን ሴት ፒስ ትክክለኛው ይህንን በደንብ የሚገልጸው ነው። አርሰናል ጎሎችን ያስቆጥራል። ምናልባት ጎሎችን ሲያስቆጥር ከተለያዩ ተጫዋቾች ይሆናል፣ ይህንን በደንብ እንረዳለን። ነገር ግን ባለፉት 23 ጨዋታዎች ለአርሰናል 20 ጎሎችን ማስቆጠር የሚችል አንድ በጣም ሁነኛ የሚባል የፊት መስመር ተጫዋች እየተመለከተን አይደለም የምንገኘው። ምናልባት 184 ሚሊዮን ፓውንድ እንደ ቪክተር ዮኬሬዥ፣ ኖኒ ማዱዌኬ፣ ኤቨርቺ ኤዜ ያሉ ተጫዋቾችን በዝውውር መስኮቱ ላይ ወደ ኤምሬትስ አምጥቷል። በተለይም ደግሞ በጣም ለጎል ቅርብ የሆኑ የፊት መስመር ተጫዋቾችን ወደ ቡድኑ ሲያመጣ አንዱ እንዲቀረፍለት የሚጠበቀው እንደ ቡድን ባለፉት ዓመታት የአርሰናልን በተለይ 9 ቁጥር ቦታን በትክክል የአርሰናልን ጥያቄ መመለስ የሚችል ተጫዋች እንዳለ መኖሩ መጠን ያንን ለመመለስ እንዲህ አይነት ገንዘቦችን ማውጣት ከአርሰናል ቦርድም ሆነ አርሰናልን እየመሩ ለሚገኙ ሰዎች ትክክለኛ እገዛ ነው ማለት በምንችለው ልክ ልናነሳው የሚገባ ነው። አንዱ እንደ ምክንያት የሚነሳው ሜይ ቢ በአርሰናል በኩል የቡድንም ሆነ የግለሰቦች የተጫዋቾች ፎርም አሁን ላይ ጥሩ እየሆነ አለመገኘቱ ለአርሰናል ዋጋ እያስከፈለው ይገኛል። ለምሳሌ ከነዚህ ውስጥ ባለፉት ዓመታት በአርሰናል ቤት ውስጥ በጣም የተለየው ተጫዋች ምናልባትም ባለፉት 4 የውድድር ዘመናት የአርሰናልን የቀኙ መስመር ማጥቃት ምናልባትም ዘንድሮ ይመስለኛል አይደለ በመጠኑም ቢሆን ረግቦ እየተመለከት ነው የምንገኘው። አክቹዋሊ በዚህ ልክ ረግቦ እንድንመለከተው ምክንያት የሆነን የሚመስለኝ ቅድም ያነሳነው አርሰናል 184 ሚሊዮን ፓውንድ በላይ ባወጣባቸው የዝውውር መስኮት ላይ በርደኑ ቡካዮ ሳካ ጋር ብቻ እንዳይሆን ያደረገው ይመስለኛል እና በአንድ ሲዝን ከዛ በፊት በነበሩት 4 የውድድር ዓመታት ቢያንስ ደብል ፊገር ላይ መድረስ የሚችል ተጫዋች መሆኑን የተመለከትነው ተጫዋች እንደሆነ በደንብ እናስታውሳለን። ስለዚህ እነዛ ቁጥሮች ተጫዋቹን በጣም እንደሚያግዙትም ጭምር ይነሳል። አንድ እጅግ በጣም አስቀያሚ የሚባል የሃምስትሪንግ ጉዳት ደግሞ አስተናግኖ ወደዚህ ቡድን ከመጣ በኋላ ቡካዮ ሳካን እንደው በተለመደው መልኩ ብዙ ከጎሎች ጋር በጣም ቅርብ የነበረው በጣም ጨራሽ የሆነውን ቡካዮ ሳካን ማየት ብዙ እየቻልን አይደለም። እስቲል ግን እንዲያም ሆኖ
በጣም ጥቂት በሚባሉ አጋጣሚዎች የመቀየር እድል ቢኖሩትም ነገር ግን ጥሩ ጊዜን ደግሞ እያሳለፈም የሚገኝ ተጫዋች ነው ማለት እንችላለን። ዘንድሮ 4 ጎሎችን አስቆጥሯል ባለፉት 21 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች። ይሄ ማለት ባለፉት 13 ጨዋታዎች ደግሞ በሁሉም ውድድሮች ጎሎችን ማስቆጠር ያልቻለ ተጫዋችም ደግሞ ያደርጓል። ሳካን በተመለከተ ብዙ ጫናዎች በፕሪሚየር ሊግ ውስጥ በተለይም በሱ ዕድሜ ሊያውም ደግሞ አርሰናልን በሚያህል በጣም ትልቅ ቡድን ውስጥ መሸከም የቻለ ተጫዋች አለ ለማለት ያስቸግራል። በጣም በጣም ድንቅ የሚባሉ ስታቲስቲክሶች አሉት። ለምሳሌ በአማካይ 0.77 ጎሎችን ያስቆጥራል። እንዲሁ ደግሞ ምናልባትም 0.83 ጎሎችን ደግሞ ያስቆጥራል። ምናልባት ይህንን ካለፉት ዓመታት አንጻር ኮምፔር ካደረግነው የሆነ ዲክላይን እያደረገባቸው የሚገኙ ቁጥሮች አሉት። ለምሳሌ በ2023/24 የውድድር ዓመት በቡካዮ ሳካ በየጨዋታው 0.49 ጎሎችን ነበር የሚያስቆጥረው። ይሄ ባለፈው የውድድር ዓመት በ2024/25 0.31 ነበር። ዘንድሮ 0.23 ነው። እዚህ ጋር ግን አንድ ነገር መያዝ የሚገባችሁ ምናልባት አርሰናል ቡካዮ ሳካ እንደ ግለሰብ ስትረግል እያደረገ የሚገኝ ተጫዋች ነው ኦፍኮርስ። ነገር ግን ያደረጋቸው የጨዋታ ቁጥሮች ባለፉት ዓመታት ካደረጋቸው አንጻር ዘንድሮን ካየነው ጥቂት ነው። ገና የሚቀሩ ሳምንታቶች ስላሉ በአሲስቶች የቡካዮ ሳካ ከዘንድሮም ሆነ ከ2023/24 የውድድር ዓመትም ሆነ ከዘንድሮ ፍጹም የተሻለ የነበረው ያሳለፍንበት የውድድር ዓመት ነበር። 0.52 ኳሶችን በአማካይ በየጨዋታው አሲስት ማድረግ የሚችል ተጫዋች ነው። በተጋጣሚ ሳጥን ውስጥ ብዙ ኳሶችን ቡካዮ ሳካ ሲነካ ያስተዋል ነው ከአንድ ዓመት በፊት ከነበረው የውድድር ዓመት በፊት እንዲሁም ከዘንድሮ ይልቅ ያሳለፍነው የውድድር ዓመት በጣም ድንቅ ነበር እና አብዛኞቹ የቡካዮ ሳካ ቁጥሮች በጣም የተሻለ መሆኑን የሚገልጹት በ2024/25 የውድድር ዘመን ያሳለፈባቸው ቆይታዎቹ ፍጹም አስደናቂ ከሚባሉ የቡካዮ ሳካ ቆይታዎች ውስጥ የሚነሱ ናቸው። እዚህ ጋር ቡካዮ ሳካን ምንም እንኳን በአርሰናል ቤት ውስጥ በጣም ቁልፍ የሚባለው ተጫዋች ቢሆንም ብቻውን የሚተች አይነት ተጫዋች አይደለም። ጋብሪኤል ማርቲኔሊ ቤስት ሰብስቲቱሽን ከሚባሉ ተጫዋቾች መካከል አንዱ ነው። የእሱም ቁጥሮች ከተመለከትናቸው ዘንድሮ እንዲሁም ብዙ የጌም ታይም እያገኙ ከማይገኙ ተጫዋቾች መካከል አንዱ ነው። ዲክላይን እያደረገ የሚገኝ ተጫዋች ነው። የአርሰናል ምናልባትም ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ራሱ ጋብሪኤል ማርቲኔሊ በተለይ ሊያንድሮ ትሮሳርድን ጨምሮ በቡድን ውስጥ 5 የሚጠጉ ተጫዋቾች በጣም ምርጥ የሚባል ሲዝን ያሳለፉበት የውድድር ዓመት የ2024/25 ነው በግል ደረጃ። እንዲሁም 2023/24ም በጣም ጥሩ የሚባል ስታቲስቲክሶች ያዙ ተጫዋቾች ናቸው። በጎሎች ለጎል የሚውሉ ኳሶችን አመቻችቶ በማቀበል በኤክስጂዎች የተጋጣሚ ሳጥን ውስጥ ወደ ቶሎ በመገኘት ኳሶችን በመንካት በዚህ ልክ የምናነሳቸው አይነት ተጫዋቾች ይሆናሉ። ታዲያ እነዚህን ተጫዋቾች ለማገዝ ይበልጥ ተጫዋቾቹን ለማበርታት የአርሰናልን የጎል ማስቆጠር ከፍ ለማድረግ እንዲሁም ደግሞ ጫናዎች በጣም ጥቂት ተጫዋቾች ላይ የተንጠለጠሉትን ኃላፊነቶች ምናልባት ወደ ሌሎች ተጫዋቾች ዳይቨርሲፋይ ለማድረግ እንደነ ኖኒ ማዱኬ ያሉት የመስመር አጥቂ ስፍራ ተጫዋቾች ላይ 50 ሚሊዮን ፓውንድ ተጨማሪ ገንዘብ አውጥቷል። ምናልባት ማርቲኔሊንም ሆነ ሳካን በቀጥታ መቀየር የሚችል ተጫዋች ነው። ማርቲኔሊ ብዙ ጨዋታዎች ላይ እንዳይጫወት ምክንያት የሆነው የዚህ ውድድር ዓመት ምናልባት በቀዳሚነት በአርሰናል ቤት ውስጥ ምርጡ ተጫዋች ብለን ከምናነሳቸው ውስጥ የሊያንድሮ ትሮሳርድ የተሻለ ስታቲስቲክስ ያለው ስቲል አሁን እየተመለከትነው በሚገኘው የአርሰናል ቡድን ውስጥ የተሻለ የጎል ማስቆጠር አቅም ያለው ተጫዋችም ጭምር ደግሞ በቀዳሚነት ልናነሳው የሚገባው ተጫዋች ሊያንድሮ ትሮሳርድ እንደሆነ የተመለከተን እንገኛለን እና ኢንዲቪጁዋል የሆኑ ብቃቶች እየወረዱ መምጣት ምናልባትም በአርሰናል ቤት ውስጥ የነዚህ ኢንዲቪጁዋል የሆኑ ብቃቶች በአጠቃላይ ከደማመር ናቸው የአርሰናልን የቡድንን ድክመትን ደግሞ ሊገልጽልን ይችላል። ምክንያቱም እንደ ቡድን አንድ ተጫዋች፣ 2 ተጫዋች፣ 3 ተጫዋች እንደ ግል ከነበራቸው ብቃት ከወረዱ የቡድኑን አብዛኛውን ነገር ደግሞ ሊጎዱት እንደሚችሉ ኤክስፔክት ይደረጋል። ማርቲን ኦዴጋርድን በዚህ ልክ የሚነሳ ተጫዋች ነው። ለምሳሌ በ2023/24 የውድድር ዓመት 0.23 ጎሎች ነበሩት በየደቂቃው በየጨዋታው ላይ 0.29 አሲስቶችን ያደርግ ነበር። 0.52 በድምሩ ኤክስጂ ከጎል ጋር ነበረው። በተጋጣሚ ሳጥን ውስጥ 1/3 ሜዳ ክፍል ላይ 6.01 ኳሶችን ይነካ ነበር። ይሄ ምናልባት ባለፈው የውድድር ዓመትም ሆነ ዘንድሮ ከዚህ የተሻለ ቁጥር ይኖረዋል። የተጋጣሚ ሳጥን ውስጥ ብዙ ኳሶችን በመንካት አንድ ነገር ማስታወስ የሚገባ ግን አሁን ያለው የአርሰናል ቡድን ውስጥ ምናልባትም ይሄ ቆሻሻ የሆነውን ደርቲ ወርክ በተለምዶ የሚሉትንና
ብዙ ድካሞችን የሚጠይቀውን ስራ ባለፉት የውድድር ዓመታትና ዘንድሮን ከተመለከትን ይበልጥ ዘንድሮ ላይ ብዙ ነፃነትን የሚሰጠውን ማርቲን ኦዴጋርድን እንድናይ የሚጋብዝ ነው ማለት እንችላለን። አርሰናል ባለፉት ጨዋታዎች በተጫዋቾቹ በኩል ለምሳሌ ስትረግል ያደረጉበትን ቁጥር ልንገራችሁ። ባለፉት 13 ጨዋታዎች በሁሉም ውድድሮች ቡካዮ ሳካ ጎል አላስቆጠረም። እንዲሁ ደግሞ ባለፉት 11 የሊግ መርሃ ግብሮች ቪክተር ዮኬሬሽ ጎል አላስቆጠረም። በተለይ ከፍጹም ቅጣት ምት ውጭ የሆነ ጎል። ጋብሪኤል ማርቲኔሊ ባለፉት 13 የሊግ ጨዋታ ላይ እሱም ጎል ማስቆጠር አልቻለም። የሊግ ጨዋታ ላይ ካራቦ ካፕ ላይ ጎል ሲያስቆጠር ተመልክታችኋል። ኖኒ ማዱኬ ባለፉት 25 የጨዋታዎች ላይ ጎል አላስቆጠረም፣ 0 ጎል። ሊያንድሮ ትሮሳርድ ባለፉት 11 በሁሉም ውድድሮች 1 ጎል ነው ማስቆጠር የቻለው። ቡካዮ ሳካ፣ ቪክተር ዮኬሬሽ፣ ጋብሪኤል ማርቲኔሊ፣ ኖኒ ማዱኬንና ሊያንድሮ ትሮሳርድ ኮሌክቲቭሊ ብቻ ሳይሆን ኢንዲቪጁዋሊ ያስቆጠሩትን ጎል ከተመለከታችሁ 1 ነው በአጠቃላይ ማለት ነው ባለፉት ጨዋታዎች። ስለዚህ አርሰናል እንደ ቡድን ወይም ሚኬል አርቴታን በግለሰብ ደረጃ አንስታችሁ ለመተቸት የማያመቸው ምክንያት ይሄኛው ይመስለኛል። ተጫዋቾቹን እንደ ግል ከነሱ የሚጠበቀውን ነገር ፕሮቫይድ በማያደርጉበት ጊዜ መተቸቱ ተገቢ ሊሆኑ ይችላል እና እነዚህ ተጫዋቾች ጥሩ ፎርም ላይ ያለመገኘታቸው ቡድኑ አሁን ባለበት ሁኔታ ላይ የሚፈልገውን ጎል እንዲያገኝ ፍጹም እያገዙ አይደሉም የሚገኙት። ባለፉት ጨዋታዎች የአርሰናል ስታርቲንግ ላይናፕን ከተመለከታችሁት በእርግጥ ቪክተር ዮኬሬሽን 9 ቁጥር ሲያደርጉ ነበር። ጋብሪኤል ማርቲኔሊ ከተመለሰ በኋላ ጋብሪኤል ሄሱስ ከተመለሰ በኋላ እሱን ወደ ቀዳሚነት ወደ ሳጥን ውስጥ ለማስገባት ሞክረዋል፣ በተለይ በሁለት ቁልፍ በሚባሉ ጨዋታዎች ላይ። ከዛ በፊት ደግሞ እኔ የነዚህ ተጫዋቾች አለመኖር አንዱ በግሌ ከዚህ በፊት በሰራሁላችሁን ፕሮግራም ያሰጋኝ ነበረው። ለምሳሌ ሚኬል ሜሪኖ በጣም ጥሩ በነበረባቸው ቆይታዎች ውስጥ ያስቆጠራቸው ጎሎች በጣም ድንቅ ነበሩ። ለምሳሌ ዘንድሮ 4 ጎሎችን አስቆጥሯል። እነዛ 4ቱን ጎሎች ሲያስቆጠር ለአርሰናል በጣም ቁልፍ የሚባሉ ጎሎች የነበሩት ተጫዋች ነው። ቡድኑ የፊት መስመር ተጫዋቾችን ባጣበት ሰዓት ላይ ጎሎችን በትክክል ይሰጠው የነበረ ተጫዋች ነው። ዘንድሮ ተመልከቱ፣ የእንግሊዝ ፕሪሚየር ሊግ አርሰናል ኮከብ ጎል አስቆጣሪ ተጫዋቾች ቪክተር ዮኬሬሽ እና ሊያንድሮ ትሮሳርድ ናቸው። 5 ጎል በ23 ሳምንት ነው እንግዲህ ይህንን ማስቆጠር የቻሉት። አርሰናል በአንጻሩ የተጋጣሚ ቡድን ተጫዋቾች 4 ጎሎችን አስቆጠረውለታል። የተጋጣሚ ቡድን ተጫዋቾች ይሄ ማለት ኤቤርቺ ኤዜ ወደ አርሰናል ከመጣ በኋላ ካስቆጠረው ጎል እኩል ነው። ኤቤርቺ ኤዜ እንግዲህ እንደምታስታውስ ከክሪስታል ፓላስ ጋር በነበረው ጨዋታ ሃትሪክ ሰርቷል። ከዛ በኋላ 1 ጎል ነው ማስቆጠር የቻለው። ሚኬል ሜሪኖ 4 ጎል አስቆጥሯል። ዴክላን ራይስ 4 ጎል አስቆጥሯል። ቡካዮ ሳካ 4 ጎሎችን አስቆጥሯል። እና አሁን የሆኑ ጥያቄዎች መነሳት ጀምረዋል አርሰናል ቤት ውስጥ። በተለይም ቅድም እንዳነሳ ነው ደጋፊዎች ጋር የሆኑ ፍራስትሬት የማድረግ የሆኑ ጥያቄዎችን ማንሳት የሚጀምሩበት አይነት ጊዜ ላይ በደንብ እየደረሰ የሚገኘውን አርሰናል እያየን እንገኛለን። ስለዚህ ይህንን ቡድን አሁንስ የእንግሊዝ ፕሪሚየር ሊግን የዋንጫ ማንሳት ጥያቄ አንዳንዶች ማንሳት ጀምሯል። እኔ ይህንን በተመለከተ ከአርሰናል የተሻለ በሊግ ውስጥ ጥሩ ፎርም ላይ የሚገኝ ቡድን አለው ካለን በዛ ልክ ልናነሳው የሚገባ ቡድን ያለ አይመስለኝም። የእንግሊዝ ፕሪሚየር ሊግን ለማሳካት ጥሩ ፎርም ላይ የሚገኝ ሲቲ ይታወቃል። በጣም የወጥነት ጥያቄ የሚነሳበት ስቲል አንዱ ለሲቲ ጠቅሞታል ብለን የምናነሳው አርሰናል ከፊት ያለፉትን ረጅም ሳምንታት እየመራ መቆየቱ በአርሰናል ነጥብ መጣል ውስጥ ተስፋ እያገኘው የሚገኘው ማንቸስተር ሲቲን የማየት ዕድል ከሌለ በቀር ምናልባትም በጣም በተሻለ መልኩ ሊጉን ለማሸነፍ ዘንድሮ ፍጹም ዲዘርቭ ያደርጋል ብለን የምናነሳውን ቡድን እያየን አይደለም የምንገኘው እና እኔ አንዳንዶቹ ጥያቄዎች እንደ ተጫዋችም ካያችሁት ፍጹም የሚያስደነግጡ ይመስላሉ። ሊያንድሮ ትሮሳርድ በየ1256 ደቂቃዎች ቆይታ አድርጓል በእንግሊዝ ፕሪሚየር ሊግ እነዛን 5 ጎሎች ለማስቆጠር። ቪክተር ዮኬሬሽ 1385 ደቂቃዎች ነበሩት። በተለይም ደግሞ ከፍጹም ቅጣት ምት ውጭ ጎሎችን ለማስቆጠር 3። ከዛ ጋብሪኤል ሱስ 207 ደቂቃዎችን፣ ጋብሪኤል ማርቲኔሊ፣ ኖኒ ማዱኬ ከሃቨርትስ እንኳን አክቹዋሊ የለም በቡድኑ 30 ደቂቃዎችን ነው እስካሁን ድረስ የተጫወተው። ጎል ያሉት ተጫዋች አይደለም እሱም ወደዚህ ቡድን ከመጣ በኋላ እና የእንግሊዝ ፕሪሚየር ሊግ የ2025/26 ውድድር ዘመንን ስትመለከቱት ለምሳሌ ሃላንድ ብቻውን 20 ጎል አስቆጥሯል። ሃላንድ እንግዲህ የአርሰናል ተጫዋቾችን ምናልባት የ6 ተጫዋቾች ያህል ቁጥሮችን ጎል ማስቆጠር የቻለ ተጫዋች ነው። እንግዲህ ተመልከቱት፣ ብቻውን
ይህን ያህል ጎል አስቆጥሯል። የሃላንድ ጎሎች ማንቸስተር ሲቲን ምን ያህል ነጥቦችን ሰብስቦ በእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ይዞ እንዲወጣ ማድረግ እንደቻለ ስትመለከቱ በጣም ያስደነግጣል። ኢጎር ቲያጎ በብሬንፎርድ የተመለከትነው የምንገኘው ተጫዋች 16 ጎል አስቆጥሯል። አንቷን ሴሜኞ በሁለቱም ቡድኖች 11 ጎል አስቆጥሯል። ዶሚኒክ ካልቨርት ሌዊን 9 ጎል አስቆጥሯል። ቡርኖ ጉማሬሽ 8 ጎል፣ ብሪያን ኤምቤሞ 8 ጎል፣ ዳኒ ዌልቤክ 8 ጎል፣ ሃሪ ዊልሰን 8 ጎል፣ ኢቨን ሁጎ ኤኪቲኬ፣ ዣን ፊሊፔ ማቴታ፣ ዣኦ ፔድሮ፣ ኦሌ ዋትኪንስ እና በእንግሊዝ ፕሪሚየር ሊግ ከሚገኙ ተጫዋቾች አንጻር ከተመለከታቸው 21ኛ ደረጃ ላይ መቀመጥ የሚችሉ የአርሰናል ተጫዋቾችን ነው በጎል ማስቆጠር ደረጃ ላይ የምትመለከቱት ቡድኑን ማለት ነው። እና በዚህ ረገድ ካየ ነው አርሰናል ምናልባት የፊት መስመር ተጫዋቾቹ ጥሩ አለመሆን ዘንድሮ ኢንኬዝ ዋንጫውን እንኳን ቢያጣ ዋጋ እንዳስከፈሉት እዚህ ጋር በደንብ በመረዳት ወይንም ማንሳት ይቻላል። ስለዚህ የፊት መስመር ተጫዋቾቹ ሚኬል አርቴታ በጣም በፍጥነት አጀስት ማድረግ ያለባቸው በጣም በፍጥነት ይህንን ማስተካከል የሚገባቸው የቡድናቸው ትልቁ መዋቅር ማስተካከል የሚገባቸው ሰዓት ላይ ደርሰዋል ማለት እንችላለን። በተለይ አሁን የሚገኙበት የፕሪሚየር ሊጉ ቆይታ ማለት ነው። ይህንን ምናልባት ባለፉት ዓመታት አርሰናል ከተመለከታችሁት ለተከላካዮች ብቻ ለምሳሌ 383.6 ሚሊዮን ፓውንድ አውጥቷል። ይሄኛውን የቡድን ግንባታ አርሰናል በጣም የተሻለ ጥራት እንዲኖረው ለማድረግ ለአማካዮች 326.1 ሚሊዮን ፓውንድ፣ ለፊት መስመር ተጫዋቾች 357.4 ሚሊዮን ፓውንድ፣ ለግብ ጠባቂ 36.6 ሚሊዮን ፓውንድ ማውጣት የቻለ ቡድን ነው። ስለዚህ በጣም ትልቅ የሚባል ቡድን ለመገንባት ትልቅ ገንዘብ ያወጣ ቡድን ነው አርሰናል። እንግዲህ ቀጣይ ለምሳሌ ካይራትን፣ ሊድስን፣ ቼልሲን፣ ሰንደርላንድን፣ ብሬንፎርድን፣ ዊጋን፣ ቶተንሃም ስፐርስን እና ቼልሲን ከጃንዋሪ 28 እስከ ማርች 1 ድረስ ባሉት ቀናቶች ውስጥ የሚገጥመውን አርሰናልን እንመለከታለን። በጣም በሚያስገርም መልኩ አሁንም በእንግሊዝ ፕሪሚየር ሊግ ከማንቸስተር ሲቲ ሆነ ከአስቶን ቪላ በላይ 81.7 በመቶ ጨዋታዎችን የማሸነፍ ስኬት ያለው ቡድን አርሰናል ሆኖ እናገኛለን። ከላይ ስኬታማነቱን በተመለከተ ከተጋጣሚዎቹ አንጻር ከተመለከታችሁ ፍጹም የሚያስደነግጥ ቁጥር ያለው ቡድን ነው። ምናልባት አርሰናል የእንግሊዝ ፕሪሚየር ሊግ 100% የማሸነፍ ምናልባት ያንን ባይሰጥም ለዛ የሚቀርቡ ቁጥሮች ያሉት ቡድን ነው። ለአውሮፓ ሻምፒዮንስ ሊግ 81.7 በመቶ ጨዋታው የአውሮፓ ሻምፒዮንስ ሊግን የማሳካት እድሉ በጣም ሰፊ ሊሆን ይችላል እና በጣም ትልቁ ጥያቄ መሆን ያለበት የሚኬል አርቴታ ቡድን ተጫዋቾቹን እንዴት ባለ መልኩ ነው አሁን በጣም ስትረስፉል የሆነው ሚዲያዎችን በሰሙ ቁጥር በጣም የሚጠለጠሉበትን አይነት አርሰናልን ከማየት ታድገውት የተሻለ ቡድን እንዲገነባና ሪቫይቭ ማድረግ እንዲችል ይሄ አሁን ደጋፊዎች ጋር የተፈጠረውን ደስ የማያሰኘውን ስሜት ከተጫዋቾቹ ላይ እንዴት ነው መውጣት የሚችለው ይበልጥ መመለስ እንደሚችልና ሜዳ ውስጥ ደግሞ ያንን ብቃቱን የሚያሳየንን አርሰናል ለማየት ተጫዋቾቹ ላይ ተነሳሽነት እንዴት መፍጠር ይችላል የሚለው የቤት ስራ ከሚኬል አርቴታ በኩል ይጠበቃል እና በተለይ ደግሞ የፊት መስመር ተጫዋቾቹን በተመለከተ ከአርሰናል በኩል በጣም እርጀንትሊ ሶሉሽን የሚፈልግ የቡድን አኳን አሁን እያየንበት የምንገኘውን አርሰናል እያየን እንገኛለን። ስለዚህ ኢሚዲየትሊ በጣም በፍጥነት ይህንን ጉዳይ ሊያስተካክሉት የሚገባ የአርሰናል የቡድን መዋቅር አሁን እያየንበት እንገኛለን እና የፊት መስመር አጠቃላይ ድክመት ግን አርሰናልን ዋጋ ያስከፈለው የቡድን ቆይታ ምናልባት እየተመለከተን እንደምንገኝም ጭምር ያየንበት ሳምንት ነበር ማለት ይቻላል እና የአርሰናል የፊት መስመር ተጫዋቾች በሚፈለገው ልክ አለመሆናቸውን እያየን እንገኛለን።